የኢትዮጵያ ከተሞች የትብብር መድረክ በአሁኑ ወቅት በመላ ሀገሪቱ ከ142 በላይ ከተሞችን በአባልነት አቅፎ በመያዝ ተልዕኮውን እየተወጣ የሚገኝ የከተሞች ማህበር ነው። ከተሜነትን ለማስፋፋትና የነዋሪዎችን የኑሮ ሁኔታ ለማሻሻል በሚደረገው ጥረት የትብብር መድረኩ የበኩሉን ድርሻ እየተወጣ ስለመሆኑም የተለያዩ ከተሞች ከንቲባዎች አንስተዋል። መድረኩ ከተመሰረተና ከተቋቋመ ጀምሮ ከተማ ከከተማ ጋር ያለውን ትብብርና አንድነትም ያጠናከረ ሲሆን የተቀራረበ የአፈጻጸም ደረጃ ለማምጣትም እገዛ አድርጓል። ትልቁ ነገር የልምድ ልውጦችን በመስጠት ነገር ከፍተኛ ሚና አለው። እነዚህ የልምድ ልውጦች ደግሞ የሚያመጧቸው በርካታ ጠቀሜታዎች አላቸው። በራሳቸው ማለት ለመሪ አቅም ከመፍጠር የመምራት አቅም ከመፍጠር ጀምሮ ሀብትን ከማስተዳደር አኳያና ጸጋን ከመጠቀም አኳያ የሀገር ውስጥና የውጭ ከተሞችን ልምዶችን በማጋራት ከተሞች የከተማ መሪ የከተማን መሪዎች እንዲሆኑ ከንድፈ ሐሳባዊ እስከ ተግባር ድረስ በመገንባታ ሂደት ውስጥ ከፍተኛ ሚና ተጫውቷል ብዬ አስባለሁ። በኢትዮጵያ ከተሞች ፎረም አጠቃላይ በሀገሪቱ ከሚገኙ ከተሞች በጥንካሬ የተሰሩ ስራዎችን መነሻ አድርጎ አንዱ ከአንዱ ልምድ እየወሰደ የተሻሉ አፈጻጸሞችን በየራሳቸው ከተማ እንዲያስቀጥሉ ጉድለቶችንም ደግሞ በምን መልኩ ማኔጅ ማድረግ ይቻላል የሚለውንም እርስ በርስ ልምድ እየተወሰደ በየአመቱ የተለያዩ መሻሻሎች እንዲደረጉ እየተካሄደ መሆኑን ነው እና ትልቅ አቅም የሚፈጥር ብዙ ልምድ የሚወሰድበትና መልካም አጋጣሚ የሚፈጥር ነው የፎረሙ መመስረት። እንደኛ ከተማ በ2013 ነው የዚህ የከተሞች አባል የሆነው። ስማርት ሲቲ በሚለው መሪ ቃል ስማርት ሲቲን እንዴት በኢትዮጵያ እንፈጥራለን በሚል ግንዛቤ በመስጠት ነው የተጀመረ ማለት ነው። ስልጠና የተለያዩ ስልጠና ለከተሞች እንዲሁም ለከንቲባዎች በመስጠት ነው ከውጭ ሀገር በተገኙ ልምዶች ኮፒ በማድረግ ወደዚህ አምጥቶ በስልጠና መልክ እየተሰጠ ነው የነበረ። ስለዚህ ከዛ ተነስተን አሁን እየተሰሩ ባሉበት በከተሞቻችን ስፔሻሊ በአዲስ አበባ በትላልቅ ከተሞችና እንዲሁም በትናንሽም ከተሞች እየተሰሩ ያሉ ኮሪደሮች የመሳሰሉት ፓርኮችና ኢንቨስትመንቶች በስኬሊንግ አፕ ላይ ተንተረተ ስራ እንዲሁም ስልጠና በመስጠት ኢትዮጵያ ሲቲ አሶሲዬሽን ባመጣው ትግበር ወይ ደግሞ ስልጠና ነው ለውጦቹ እየተገኙ ያሉ። ስለዚህ ብዙ ጠቀሜታ እንዳለው ነው የተረዳሁት። በዛሬው ዕለትም የከተሞች የትብብር ፎረም የኢትዮጵያ ከተሞች የኮሪደር ልማትን አስመልክቶ ያዘጋጀውን የከተሞች የምክክር መድረክ አካሂዷል። መድረኩ የከተሞችን የእርስ በርስ ግንኙነት ለማጠናከርና የልምድ ልውውጥ በማድረግ ጠቃሚ አማራጮችንና ልምዶችን ለማግኘት ያለመ ነው። በአባል ከተሞች መካከል በተለያዩ እርከን የሚገኙ አስተዳደሮች ተልዕኳቸውን በብቃት ለመወጣት በሚያደርጉት እንቅስቃሴ የተሳካ እንዲሆን ማገዝ ነው። በመሆኑም ይህ ተቋም ሀገራችን ውስጥ በሚገኙ ከተሞች በጎ ፍቃድ አማካኝነት የተመሰረተና ተጠያቂነቱም ለአባላቱ የሆነ ለትርፍ ያልተቋቋመ ድርጅት ነው። በከተሞች የነዋሪዎችን ችግር የሚፈቱ ኢኒሼቲቮች፣ ፕሮግራሞች እንዲሁም ፕሮጀክቶችም እየተገበሩ ነው። በአዲስ አበባ ከተማ እየተተገበሩ የሚገኙት የቀዳማይ ልጅነት ፕሮግራም፣ ትምህርት ለትውልድ፣ የተማሪዎች ምገባ ፕሮግራም፣ የቤቶች ልማትና እድሳት፣ የአረንጓዴ አሻራ፣ የነገዋ ሴቶች ታድሶና አቅም ግንባታ፣ የተስፋ ብርሃን ምገባ ማዕከልና የኮሪደርና የወንዝ ዳርቻ ልማት ለነዚህ ስራዎች አብይ ምሳሌዎች ናቸው። በዚህ የከተሞች ጉባኤ ከ170 በላይ የሚሆኑ የትብብር መድረኩ አባል ከተማ ከንቲባዎች፣ የዘርፉ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተሳትፈዋል። በዕለቱም የአዲስ አበባ፣ የባህር ዳር፣ የቢሾፍቱ ከተሞች ከንቲባዎች በኮሪደር ልማት ዙሪያ ያከናወኑትን ምርጥ ተሞክሮ አቅርበዋል።